ቅዱሳን እኮ ብዙ ጊዜ ገላቸውን አይታጠቡም እኮ በአመት አንድ ቀን እሱም ራሱ ብርቅ ነው። ቅዱሳን ቤተክርስቲያን ሲገቡ አንዳንድ ጊዜ እግራቸውን እጃቸውን ይታጠባሉ። ስለ ቦታው ቅድስና እግራቸውን የሚረግጡበት እጃቸው መጻሕፍት የሚይዙበትን ይታጠባሉ። ሌላውን አይታጠቡትም። የለም። ለዚህ ነው ምስክር ነኝ። በዘመናችን ከምናውቃቸው በቅድስና ከኖሩ አበው መካከል አንደኛው በዘመናችን ምንም ታጥበው አያውቁም። የለም። ኧረ ኢየሱስም ምግብ ሲበላ እጁን አይታጠብም ነበር። ማስረጃ ሉቃስ ወንጌል ምዕራፍ 11 እንደዚህ ይላል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቀ ይላል። ኢየሱስ እጁን አልታጠበም ነበር። ከዛ ቀጥሎ ምን አለው? እናንተ ደንቆሮች፣ የውጩን የፈጠረ የውስጡን ደግሞ አልፈጠረምን አለው። ደንቆሮ አለው። ስለዚህ ኢየሱስ እጁን አልታጠበም ነበር። ኢቭን ክርስቲያኖችም ደግሞ ሲታጠቡ የሚታጠቡት በምራቅ ነው። ማስረጃ ደግሞ ከፈለጋችሁ ያው ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ስርዓት እንደዚህ ይላል። ሚስትህ በወንጌል ያመነች ብትሆኑ ሁለታችሁም ጸልዩ፣ በእጅህም እፍ ብለህ ከአፍህ በሚወጣ ምራቅ ታጠብ ይላል። ሰማችሁ? በምራቅ ታጠብ። እንግዲህ አህያ እየተፋ በሱ ታጠባ ማለት ነው። ይሄን የሚያስተምረው ማን ነው? የኦርቶዶክሶች መጽሐፍ። ስለዚህ የሚታጠቡት ራሱ በምንድነው? በምራቅ ነው። ኢቭን የቤተ ክርስቲያን አባቶች ልብስ አይለብሱም ነበር። ማስረጃ መጽሐፉን ተመልከቱ። እንደዚህ ይላል። አባታችን ገብረ መንፈስ ቅዱስ እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ ብዙ ዓመት ኖረ ይላል። ልብስ አይለብሱም ነበር። ስለዚህ በክርስትና ንጽህና ይሄን ያክል ቦታ ነው ያለው። ወገኖቻችን እንደ ምክር ንጽህናችሁን ብትጠብቁና ብትታጠቡ ጥሩ ይመስለኛል። አመሰግናለሁ። ወሰላሙ አለይኩም። ያው ደግሞ በመራቅ አይደለም፣ በመራቅ ሳይሆን በውሃ